ታውቁታላችሁ በተለያየ መድረክ ሰምታችኋል ብዬ አስባለሁ ኢኒ ጃኢሉን ፊል አርዲ ኸሊፋ ዓላማው ደግሞ ደም መፍሰስና ጥፋትን ምድር ላይ የጥፋትን መስፋፋትን ማቆም ነበር በዚህ ነው አደም ቁርአን ላይ የተጠቀሰው ያው ተውባው እንዳለ ሆኖ ማለት ነው ከዛ ደግሞ ትንሽ እስኪ ዝቅ ብለን ደግሞ ብናይ በብዛት ቁርአን ላይ ታሪኩ ተጠቅሶ የምናየው ነብይ ሙሳ ምን ሰርቶ ነው ቁርአን ላይ የተጠቀሰው ከተባለ اذهب الى فرعون انه طغى ወደ ፊርዓውን ሂድ እሱ ድንበር አልፏል ስለዚህ አምባገነንነትን መቃው ትልቁ ነብይ ሙሳ የተጠቀሱበት መልካም ስራቸው ደግሞ ትንሽ እንደብለን ደግሞ ነብዩ ሃሩንን ስናይ በምንድን ተጠቀሱት ሰነሹዱ አዱደከ ቢአኺክ አምባገነንን የሚቃወመን ሰው መርዳትና ማገዝ ከሱ ጎን መቆም መልካም ስራ ነው ነብይ ሃሩን የተጠቀሱት ሰነሹዱ አዱደከ ቢአኺክ ትንሽ ደግሞ ከፍ ብንል ከሙሳ ደግሞ ዩሱፍ በምንድን ነው ቁርአን ላይ የተሞገሱት قال جعلني على خزائن الارض اني حفيظ عليم የካፊር ሀገርን ኢኮኖሚ ነብዩ ዩሱፍ ባይዘባቸው ላይ እንትን እንዳትረሱ ነብዩ ዩሱፍ ምስር ላይ ህዝቡም ካፊር ነው ንጉሱም ካፊር ነው يجعلني على خزائن الارض የግብጽ ካዝና ላይ ሚኒስቴር አድርጋ አስቀምጠኝ ኢኮኖሚውን ቀጥ አደርጋለሁ ብለው ሐሳብ ሲያቀርቡ የሀገርን ኢኮኖሚ ማስተካከል ነብዩ ዩሱፍ የተወደሱበት ትልቁ መልካም ስራ ልክ እንደዚሁ ዳውድን ስናይ የዳውድ ስራ ከጃሉት ጋር መፋለም ነው ዋና ስራቸው ደግሞ ዳውድ የተጠቀሱበት አን يعمل سابغات وقدر في السرد وعملوا صالحا የጦር መከላከያ ጋሻን መስራት ሩህ መወርወሪያ እንግዲህ አሁን ባለው ክፍለ ዘመን ራሳቸውን አድርጋቸው አስቡ ነብይ ዳውድ ቢኖር